የዋሸው ከባድ ውሸት ምንድን ነው? እዚህ ግን ነገራል እኔ አውቃለሁ፣ ግን የማያውቁትን አታሞኛቸው። ውሸት ያው በቀን ተቀን ተግዳሮት ውስጥ ሳትዋሽ ታልፍባቸው ጊዜዎች የሉ። የዋሸሁት ከባድ ውሸት ቅድም ሞቀኝ ስትል ነበር። የዋሸሁት ከባድ ውሸት ኧረ ወያኔ ቀለል ያለ ውሸት እኮ ኖርማል ነው ይዋሻል። ግን ከባድ ውሸት ምን አለ? ከባድ ውሸት አሁን የሆነ ስልክ ተደውሎ ይደርሳል ምናምን ስትባል የምትሰክሰው ሳቅሳል። እንደዚህ አይነት ውሸት አልሰማም። ይሄ ውሸት አለ እዛው ጋር ነው ምናምን ትላለህ። ሌላ ምን አይነት ውሸት ወይ? ተው ያንተ ውሸት እኔ ልንገርህ። ንገረኝ። አይ መለስ የምር ከባድ እኔ ሊመጣልኝ አልችልም። መለስ ቀላል ውሸት ቀን ተቀን ይኖራል። ከባድ ውሸት እሺ። እናት አንተ ማርኬት ልታሰርዝብኝ ነው? ትምህርት ቤት አስተማሪው የሰከስኩትን ልንገርህ። ትምህርት ቤት ብዙ ጊዜ በቃ ጠዋት ምናምን ስለሆነ አምሽተን ምናምን ነው የምንተኛው እና ወይ ላይፍ ገብተን ምናምን በብዙ ምክንያቶች በጠዋት መነሳት ይከብደኛል። ክላስ ደግሞ በብዛት ያለው ወይ 2 ተኩል ላይ ወይ 4 ተኩል ላይ ምናምን እና እኔ ከ4 ሰዓት በኋላ ነው የምነሳው እና ብዙ ጊዜ ክላስ አልሄድም። ብዙ ፈተና ምናምን ነገር አመለጠኝና አንድ ጊዜ አሁን መልጠኝ እና አስተማሪው ሄድኩና ተናገር ታስሬ ነው ምን ወር ከምናምን ሙሉ ታስሬ ነው ያልመጣሁት ምናምን ነገር እና ፈተና ያለኝ አድል ያደረገኝ ነበረ። ፈርቶ ይሁን አዝኖልኝ ይሁን አላውቅም። በቃ አስተካክለልኝ ነጥቤ። በእርግጥ በሆነ ኬዝ ምናምን ነበረ፣ ግን አንድ ቀን ምናምን ነገር ብቻ ተጠቅሜበታለሁ። ከባድ ውሸት ብዬ ማስበው እሱን ነው፣ ሌላ የለም። ካለ መናገር ትችላለህ። በነገራችን አንሳ ባዶ በደረሰኝ ብቻ